መስቀሉ ያድነናል፣ ጸበሉ ያድነናል፣ ቅዱሳን ያድኑናል፣ ምልጃቸው ይጠብቀናል። ይሄ ሁሉ ግን ከዘላለም መዳን ጋር አይገናኝም። ማዳን እግዚአብሔር ነው፣ የሚያድነው ደግሞ በባህሪ ነው። ቅዱሳን ደግሞ ከእግዚአብሔር በተቀበሉ ጸጋ ያድኑናል። ተረዳችሁኝ አይደለ? እናንተ ብዙ አዳኝ ነው ያላችሁ ስትባሉ፣ እናንተ ሁሉም ነው የሚያድናችሁ ሲባሉ፣ ይሄኛው የባህሪ ነው። እግዚአብሔር ስጋውን ቆርሶ ደሙን አፍስሶ ፍጹም ሰው ሆኖ ሞቶ ሞታችንን ገድሎ በትንሣኤው ኃይል ሕይወት ሰጥቶናል። ይሄኛውን የሰጠን ከእግዚአብሔር በቀር ማንም የለም። ይሄኛው ማዳን የእግዚአብሔር ነው። ቀጥሎ ግን መላእክት ያድናሉ ተብሎ ተጽፏል። ቅዱሳን ሽባ ሲተረትሩ አይተናል። እውር ሲያበሩ አይተናል። ሙታንን ሲያነሱ አይተናል። ስለዚህ እነርሱ ደግሞ ከእግዚአብሔር በተቀበሉት ጸጋ በምድር ላይ በሕይወታችን በክርስትናችን የሚደርስብንን ተግዳሮት ሁሉ እያዩ ያድኑናል። ከዘላለም ሞት ያዳነን ግን ማን ነው? መልሶልኝ፣ ማን ነው? እንደዚህ ለይተን እንድንረዳ እግዚአብሔር ሁላችንንም ይርዳን።